እያዘንኩም ቢሆን አንድ ነገር ልነግርሽ እፈልጋለሁ። ምንድነው? ባልሽ ጥሩ ሰው አይመስለኝም። ማለቴ ባህሪውን ሳይሆን የሚሰራቸው ስራዎች ጥሩ አይደሉም። እና ዛሬ ለራሴም ነገር ነው የፈለግኩሽ። አንድ ነገር ልታግዥኝ እፈልጋለሁ። ጥሩ እንዳልሆነ አውቃለሁ ቤሉል። እውነት ታውቂ ነበር? ግን በቃ እኔም ስራዬን ሳስበው በጣም እረብሻለሁ። ስለዚህ ባናወራው ይሻላል። እሺ በቃ አልፏል። ነገርሽና ታግዥኛለሽ። አታስብ፣ ሁሌም ከጎንህ ነኝ። እኔንም የምታገዛኝ ነገር አለ፣ እናወራበታለን። እሺ። መሰረት በአሁኑ ድምጿን አጥፍታ ቴዲን የመበቀሉን ጉዞ ጀምራለች ማለት ነው። እንግዲህ መሰረት ቴዲ እስከዛሬ ባደረጋቸው ነገሮች በጣም ስሜታዊ የሆነች ነበረ። ነገር ግን ቢሆንም እኔ እሱን መናገሬም ሆነ ምንም ማለት ዋጋ የለውም። ስለዚህ ድምፄን አጥፍቼ ምንም ነገር እንደማያውቅ ሆኜ እሱን ደህና አድርጌ በደንብ በቀለዋለሁ ብላ ነበረ። እንግዲህ አሁን ጉዞዋን የጀመረች ይመስላል። እንግዲህ ከቤሉል ጋር በተገናኙበት ጊዜ እንግዲህ ቤሉልም ብዙ ጊዜ መሰረት እንድታግዘው ሲጠይቃት ነበረ ማለት ነው። እንግዲህ ቤሉል ከወይዘሮ ሄለን ጋር የተያያዙት ወንጀሎች ሁሉ የሚያመላክቱት ወደ ቴዲ እንደሆነ ሲያውቅ መሰረት ጥሩ ባል እንዳልሆነ እያገባችሁ ተረድቶ ነበረ ማለት ነው። እንግዲህ ትናንትና በተገናኙበት ሰዓት በጣም ይቅርታ አድርግልኝና ባልሽ ግን ጥሩ ሰው አይመስለኝም እያለ ሲነግራት እንግዲህ መሲም እኔ የማውቃለሁ ብለው ነበረ ማለት ነው። እንግዲህ አንተም እኔን የምታግዘኝ ብዙ ነገሮች አሉ፣ ስለዚህ እናወራለን ብለዋለች። እንግዲህ መሰረት ለቤሉል ልትነግረው የፈለገችው ሚስጥር ምንድን ነው? ቴዲ እዛ የሚኖሩበት ቤት ውስጥ አንድ ክፍል ተቆልፎበት ያለ ሰው እንዳለና እሷ ግን ምንም እንደማታውቅ ሆና ይህንን ነገር ለማወቅ እየሞከረች እንደሆነ፣ ነገር ግን ምንም የደረሰችበት ነገር እንደሌለ፣ እሷ በምትተኛበት ሰዓት ምግብ እየያዘ ወደዛ ክፍል እንደሚገባና እሷ ደግሞ ብዙ ጊዜ እንዳትከፍተው እንደሚያስጠነቅቃትም ጭምር ለቤሉል ትነግረዋለች ማለት ነው። እንግዲህ ቤሉል ይህ ነገር ሲሰማ በጣም በመደንገጥ ማ ሊሆን ይችላል የሚለውን ነገር ለማሰብ እየሞከረ ነበር ማለት ነው። ምናልባት እንግዲህ የእሱም አባት ሊሆን ይችላል። ሌላው መሰረት የምታውቀው ትልቅ ሚስጥር ነበረ። ይህንን ነገር እንግዲህ ለኑኑዬ ነግራታለች ማለት ነው። ምናልባት እኔ የሆነ ነገር ብሆን እስከ ሚስጥሬ መቀበር አልፈልግም ብላ የአዶኒን አባት የገደለችው ወይዘሮ ሄለን እንደሆነች ለኑኑዬ ነግራታለች ማለት ነው። እንግዲህ ይህንን ነገር ስትነግራት ለማንም ሰው መናገር እንደሌለባት አስጠንቅቃ ነበር የነገረቻት። ኑኑዬ ግን አይ ቤሉል ማወቅ አለበት ይህንን ነገር፣ እኔ እውነት እንኳን ቢሆን ይህንን ነገር መቀበል አልችልም። ቆይ እንዴት ነው እሷ በዚህ ልክ ጨካኝ ሆነችው? እያለች የወይዘሮ ሄለን ጭካኔ በጣም ኑኑዬን አስደንግጧት ነበረ ማለት ነው። እንግዲህ ኑኑዬ እንዳለችው ለቤሉል ከነገረችው እሱ አባት ግድያ ላይም የእሷ እጅ እንዳለበት ይጠረጥራል። በዛ ላይ ደግሞ መሰረት እዛ ቤት ውስጥ ተቆልፎበት የሚኖር አንድ ሰው እንዳለ ስለነገረችው ምናልባትም እሱም ሊሆን ይችላል። ይህንን ሰው ምናልባት ወይ እሱ በሌለበት ሰዓት በሩን ከፍተን ማየት አለብን ብሎ ለመሰረት ጥያቄ ሊያቀርብላት ይችላል። እንግዲህ በዚህ ሰዓት እውነቱ ድፍረቱን አግኝተውት ይህንን ነገር ከተጠቀሙበት እዛ ክፍል ተቆልፎበት ያለው ሰው ማን ነው የሚለውን የሚደርሱበት ይሆናል ማለት ነው። እንግዲህ አሁን ላይ መሰረት ቴዲ እንግዲህ ብዙ ጊዜ ስራዎቹ ጥሩ እንዳልሆኑ ብታውቅም ነገር ግን እሷን እንደሚወዳት እንጂ በእሷ ላይ እንደዚህ ሰው ደርቦ ሌላ ፍቅረኛ እንደያዘባት ምንም ጭራሽ አላሰበችውም ነበረ ማለት ነው። እንግዲህ ከቤቲ ጋር ከተገናኙ በኋላ መሰረት እንደተመለከተ ነው በጣም ተናዳ ነበረ። ወደ ቤተሰቦቿ ሄዳ ያላት የመጨረሻውን አማራጭ ተጠቅማ ይቅርታ መጠየቅና ወደዛ ቤት መመለስ ነበር። ይህም እድል ስላልተሳካላት አሁን ድምጿን አጥፍታ ቴዲን መበቀል እንዳለባት ወስና ቆርጣ ተንስታለች ማለት ነው። እንግዲህ መሰረት ያላት አማራጭ ይሄ ብቻ ነው። ራሷን ማጠንከርና ማጀገን እንዳለባት እንትን ብላለች ማለት ነው። እንግዲህ ቴዲ በአሁኑ መሰረት ምንም እንደምታውቅ አያውቅም። ስለዚህ በቀላሉ መሰረት ስለሱ ብዙ መረጃዎችን ማግኘት ትችላለች ማለት ነው። እንግዲህ ያገኘችውም ወረቀት አለ። ምናልባት ኪሱን ስትፈትሽ ምናምን ወይዘሮ ሄለን የሰጠችው ወረቀት ምን እንደሆነም ልትደርስበት ትችላለች። ይህ ሚስጥር እንግዲህ ያ ወረቀት የያዘው ከዚህ ቀደም ቴዲ ለመስራት ሊነግራት የነበረውን ሚስጥር እንደሚሆን እርግጠኛ ነኝ። መሰረት አሁን ላይ እሷ የምታስበው እዛ ቤት ውስጥ የምትኖረው ለቴዲ ሚስት ሆና ሳይሆን ለመበቀል ነው እዛ ቤት እየኖረች ያለችው ማለት ነው።
እንግዲህ ቴዲ እዛ ቤት ውስጥ አግቶ ያስቀመጠው ሰው ምናልባት ቶማስም ሊሆን ይችላል። ከዛም አልፎ ምናልባት ናሆምም ሊሆን ይችላል ማለት ነው። እንግዲህ ናሆም ከዚህ ቀደም ማለትም የቤሉል አጎት የሆነው ማለት ነው እንግዲህ እዛ ቤቱ ላይ ትልቅ ድርሻ ያለውና እንደዚሁም ቤቱ ደግሞ የቤሉል ጭምር እንደሆነ ለወይዘሮ ሄለን ሲነግራት ነበረ ማለት ነው። እንግዲህ ወይዘሮ ሄለንን ስራዋን ሁሉ እንደሚያውቅ እንትን አስመስሎ እንትን ሲላት ነበረ፣ ሲያስፈራራት ምናምን ሲያስጨንቃት ነበረ ማለት ነው። ስለዚህ ምናልባት እሱ ሊሆን ይችላል ማለት ነው። እንግዲህ እሱ አንድ ጊዜ ከታየበት ጊዜ ጀምሮ ከዛን ወዲህ ጠፍቷል ማለት ነው። እንግዲህ ወይዘሮ ሄለንና ቴዲ ለሚያደርጉት ነገር አሁን ላይ መሰረት ቴዲ በሚሰራው ስራዎች ተጨባጭ መረጃ ባይኖራትም እንኳን እዛ ቤት ውስጥ አግቶ ሰው እንዳስቀመጠ እርግጠኛ ከሆነችበት ይሄ ነገር ብቻ ቴዲን ወደ እስር ቤት ሊከተው ይችላል ማለት ነው። ሌላው ወይዘሮ ሄለን እንግዲህ ወደ ሀገር ቤት ከሀገር ውጭ ልትወጣ የመጨረሻ ዝግጅቷን ጨርሳለች ማለት ነው። እንግዲህ ወደ ቤት አካባቢ ከመጣች በኋላ ኑኑዬን አግኝታት በቃ እኔ ከቤት ከወጣሁ በኋላ እንደ ራሳችሁ ቤት አድርጋችሁ እየኖራችሁ ነው አይደል ምናምን እያለች ስትናገራት ነበረ ማለት ነው። አይንዬ እንግዲህ በንግግሯ በጣም ግራ ብትጋባም ቢሆንም ግን ለኤልሹ መልእክት እንድታደርስላት ነበር የነገረቻት። እንግዲህ ኤልሹዬ ስልክ ስደውልላት አታነሳም፣ ለምንድን ነው እቤት የለችም እንዴ ብላ ስትጠይቃት እንግዲህ ወደ ትምህርት ቤት እንደሄደች ስትነግራት ቆይ ትምህርት አቋርጣ የለ እንዴ እንዴት ነው ወደ ትምህርት ቤት የምትሄደው ስትላት እንግዲህ ቤሉል ያቋረጠችውን ትምህርት እንድትቀጥል እንዳደረጋት ስትነግራት በቃ እሱ ነዋ እኔን እንድትጠላኝ ያደረገው እሱ ያቋረጠችውን ትምህርት እንድትቀጥል አድርጎ እኔን እያስጠቆረኝ ነው አይደል እያለች አይኑዬ ስትናገራት ነበረ ማለት ነው። እንግዲህ አይንዬም እንዴት እንደዚህ ያለች ቤሉል ነው እንዴ እንደዚህ የሚያደርገው እያለች መልስ ልትሰጣት ሞክራ ነበረ። ቢሆንም ግን ወይዘሮ ሄለን አንቺ የሚመለከትሽ ነገር የለም፣ ቢሆንም ግን ስትመጣ ዛሬ የመጨረሻ ስለሆነ እንድትደውልልኝ ንገሪያት እያለቻት ነበረ ማለት ነው። እንግዲህ ኤልሹ እስከ ዛሬ ስለ እናቷ ባህሪ ምንም አታውቅም ነበረ። አሁን ላይ ግን በምታደርጋቸው ነገሮች በጣም ስለተበሳጨችባት አንቺ እናቴ አይደለሽም፣ ከዚህ በኋላ አታስፈልገኝም፣ በራሴ መቆም እችላለሁ ብላ እናቷን ትታታለች ማለት ነው። እንግዲህ ከዚህ ቀደምም ለብቻዬ መኖርን መልመድ እንዳለብኝ ስትነግሪ ነበረ፣ ስለዚህ ለዚህ ነው አይደል እያለች እኔና አንቺ ከዚህ በኋላ ምንም የሚያገናኝን ነገር የለም፣ ከእኔም ከወንድሜም ህይወት ውጪ ብላ ስትናገራት ነበረ ማለት ነው። እንግዲህ ሁሉ ነገር እንድትናገር ያደረጋት ቤሉል እንደሆነ ነው የምታስበው ወይዘሮ ሄለን። ነገር ግን ኤልሹ ይህንን ነገር እንድል የሚያደርገኝ ማንም ሰው ሳይሆን ራሴ ነኝ፣ ከምታደርገው ነገር ታንስቼ ነው እንደዚህ እያልኩሽ ያለሁት እያለች መልስ እየመለሰችላት ነበረ ማለት ነው። እንግዲህ ወይዘሮ ሄለን ምናልባት ይህ ነገር ተሳክቶላት ወደ ውጭ የምትወጣ ይመስላችኋል ወይስ ደግሞ የመጨረሻዋ ሆኖ ወደ እስር ቤት የምትገባበት ጊዜ ነው ማለት ነው? ሌላው እንግዲህ ቤቲ ቴዲ እንግዲህ በጣም የማስመሰሉ ነገር ተሳክቶለት ቤቲን አሳምኗታል። እንግዲህ ቤዛ ጋር እየደወለው ለማን እንደሆነች ለማወቅ ወይም በስህተት እንደሆነ ነግሮ አሳምኗታል ማለት ነው። እንግዲህ መሰረትም ሰራተኛ እንደሆነች ነው የምታወቀው። እንግዲህ ቤቲ በመጨረሻም ደግሞ ወደ ቴዲ ወጥመድ ውስጥ ገብታለች ማለት ነው። ቤዛ ግን ይህንን ነገር ማመን እንደሌለባትና የነገራት ነገር ሁሉ ውሸት እንደሆነ ብትነግራትን ቤቲ ግን ልታምናት ፈቃደኛ አይደለችም። እንግዲህ አሁንም ቢሆን ወደ ቴዲ ተመልሳ ልክ ፍቅረኛ መሆኗ የማይቀር ነገር ነው። እንግዲህ በተደጋጋሚ እዛ ቤትም እንደምትሄድም ስትናገር ነበረ ማለት ነው። እንግዲህ ከመሰረት ጋር ደግሞ አሁንም ቢሆን ግብ ግብ ውስጥ መግባታቸው አይቀርም። እንግዲህ ቤቲ እንዳየናት በጣም ሰውን የምታምን በቀላሉ የምትታለል አይነት ሴት ናት ማለት ነው። ቴዲ ደግሞ እንኳን አይደለም ቤቲን ማንንም ሰው ማሳመን የሚችል የማስመሰል ተሰጥኦ ያለው ሰው ነው ማለት ነው። ሌላው ቤዛ እንግዲህ ቤሉልን በጣም ትወደዋለች። ነገር ግን አሁን ላይ ከኔ እየራቀኝ ነው ምናምን ብላ ትንሽ ከፍቷታል ማለት ነው። እንግዲህ ለኑኑዬ ያንን ሁሉ ልብስ ገዝተውላትና በቃ ውጭ ቆይተው ምናምን ወደ ቤት ሲገቡ እንግዲህ ቤዛ ይህንን ነገር ስታይ በጣም የምትናደድና ቤሉልን የምትናገረው ይመስለኛል። እንግዲህ ከዛን ቀን ቤሉልና ኑኑዬ ፍቅረኛሞች እንደሆኑ ካወቀችበት ጊዜ ጀምሮ ለኑኑዬ ያላት አመለካከትም በጣም ተቀይሯል ማለት ነው።
እንግዲህ መኩም ቤዛን ወዷታል። እንግዲህ ቤዛም ስለ መሰረት ስትነግረው ነበረ ለመኮ ማለት ነው። እንግዲህ መሰረትን ሆነ ቤት ስታጸዳ አየኋትኝ ምናምን እያለችው እየነገረችው ነበረ ማለት ነው። እንግዲህ መኮ የሆነ ስሜት ተሰምቶታል። ለእሷ እያዘነላት እና እያሰበላት ነበረ ማለት ነው። አግብታን በቃ ጽዳት ተቀጥራ ትሰራለች ማለት ነው እያለ ስለ እሷ በጣም እየተናደደና እየተጨነቀላት ነበረ ማለት ነው። ቢሆንም ግን በቃ እንዴት ነው ለእሷ የምጨነቀው እያለው እንደገና ራሱን እየወቀሰ ነበረ ማለት ነው። ቢሆንም ግን ወንድሟ እስከሆነ ድረስ የመሰረት ነገር አሁንም ቢሆን ያስጨንቀዋል፣ ያሳስበዋል። ስለዚህ መኮ አሁን ላይ መሰረት የት ነው ስታጸዳ ያየሻት ምናምን ብሎ ማጣራቱና ወይ ወደ መሰረት ሄዶ ስለተፈጠረው ስላለው ነገር ሊጠይቃትም ይችላል። ወይም ደግሞ ኑኑዬ ቆይ መሰረት ምን አይነት ሁኔታ ላይ ነው ያለችው የሚለውን ነገር ሊጠይቃትም ይችላል ማለት ነው። እንግዲህ መኮ በጣም እንዳሰበና እንደተጨነቀ ነው ቤዛ ስትነግረው እየተመለከት ነው። እንግዲህ መሰረትም አሁን ላይ ገንዘብ በጣም እንደሚያስፈልጋት ነበረ። እንግዲህ ለኑኑዬም ጠይቃት ነበረ። አሁን ላይ ግን ከቤሉል ጋር ስለተቀራረቡ ለቤሉል ሁሉንም ነገር ነግረው ገንዘብ እንዲሰጣትም ልትጠይቀው ትችላለች ማለት ነው። እንግዲህ ቤሉል ከጠየቀችው ምንም ታያማማ የጠየቀችውን ገንዘብ እንደሚሰጣት እርግጠኛ ነኝ። ስለዚህ መሰረት ከዚህ ጭንቀት ደግሞ እንደምትገላገል ተስፋ እናደርጋለን። እንግዲህ መሰረት አሁን ላይ ከቤሉል ጋር ያላት ግንኙነት መጀመሯና መጠናከሩ በጣም ደስ ይላል። እንግዲህ ያለውን የተፈጠረውን ነገር ለቤሉል መናገሯ ለእሷ ጭንቀቱን እንዲያቀልላትና እንደዚሁም ደግሞ በብዙ ነገር እንደሚያግዛት እርግጥ ነው። እንግዲህ ሁለቱ ተባብረው የቴዲን ስራ አጋልጠው መሰረትም ደግሞ ቴዲን የምትበቀልበት ጊዜ ቅርብ ይሆናል ማለት ነው። ውድ የእንግዳ ድራማ ተከታታዮች ለቻናሉ አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። መሰረትና ቤሉል በአንድ ላይ በመስራታቸው ደስ ያላችሁ ላይክ አድርጉ። እንደዚሁም ደግሞ ደስታችሁን ኮሜንት ላይ 1 ቁጥር በመጻፍ አሳውቁን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።